ነው እናንተ የነጻነት ወርቅነህ ሚስት ምንድነው እናቴ አንድ ቀን ላወሹ ሰው አርቲስቷ የምትለውን እንስማ። እኔ ምን አልኩ? ያልኩት እኮ ነው ይሄንን ነው። የነፂን ባለቤት መናገር ፈልጌ ነው። ምንድነው አፍሽን ተጀምሮ እስኪጨር ፋሚሊ ዛሬም አነጋጋሪ የሆኑ ቪዲዮችን ይዤላችሁ መጥቻለሁ። ይሄን ቪዲዮ ላይክ በማድረግ ጀምሩ። ለዚህ ቻናል እዚህ ደግሞ አዲስ ከሆናችሁ ሁላችሁም ይሄን ቻናል ሰብስክራይብ አድርጉ። ቀጥታ ወደ ቪዲዮ። ሀዘን ሬዲዮ ፕሮግራም ስርጭት ኢትዮ ኤፍኤም ስርጭት አቆመ። በቃ በዚህ ሳምንት እጅግ በጣም የምንወደውን አርቲስት ነጻነት ወርቅነህን አተናል። ካንቺ ጋር ቅርበታችሁ እንዴት ነበረ? በምን አይነት ሁኔታ ላይ ሆነሽስ ነው የሰማሽው የሱን ማረፍ? ያው የነፂ ሀዘን ብሔራዊ ሀዘን ነበረ። ለሁላችንም በጣም ትልቅ ሀዘን ነው። ማለት ሁሉም ሰው ሲሞት ያሳዝናል። እውነት የታወቀም አልታወቀም ሁሉም ሰው የምታውቀውም ሰው ሲያልፍ አለፈ ስትባል ያሳዝናል። እንዲሁም ደግሞ እኛ ሀገር በድንገት ብዙ ታዋቂ ሰዎች ያው ህይወታቸውን እያጡ ነው ምናምን ነገርና ትንሽ ያው በቅርበት መጠን ደግሞ ሀዘኑም እንደዛው ይለያል እና ነፂን 2-3 በስራ አጋጣሚ በደንብ ተገናኝተናል። ከዛ በኋላ የተለያዩ ፕሮግራሞች ላይ እንገናኝ ነበርና እኔ እውነት የሆነ ታላቅ ወንድሜ ምናምን ነው በቃ የሚመስለኝ። ፋሚሊ ነው እሱ በጣም እና ብዙ ታዋቂ ሰዎች ስክሪን ላይ ሌላ ባክ ላይ ሌላ ነው ብዙ ጊዜ ስክሪን ላይ ያለውን ፐርሰናሊቲያቸው በነባሩ ህይወታቸው ላይ አታገኘውም አብዛኛው ሰው ጋር። ነፂ ግን እዛ ስክሪን ላይ የምታውቀው ነፂ ነው። ፈታ ያለ ነው፣ በጣም ተጫዋች ነው፣ በጣም ሃምብል ነው፣ በጣም ሰው አክባሪ ነው። በቃ የፍቅር ሰው ነው። እንደውም የሆነ ቦታ ላይ ኢንተርቪው ላይ 4 ኪሎ አካባቢ ወክስ አረክ ጀርባዬን ሲመቱኝ ደስ ይለኛል ማለት ከሰው መሃል እንዳለው ፊል አረጋለሁ ምናምን የሚለው በቃ ነፂ ማለት ያ ነው። እና በእውነት በጣም ነው ያዘነው። በጣም እኔ ዛን ቀን ሬዲዮ ፕሮዳክሽን እያነበብኩኝ ነበር እና አንድ ጋዜጠኛ መጥቶ አረ ድርሹ በእናትሽ የሚደብር ነገር እየተሰማ ነው እውነት ነው ምናምን አለኝ። ምንድነው ምናምን ነገር አልኩት። እኔ እንደውም አደጋ ምናምን ነው የመሰለኝ ላይክ ዜና ሊሰራ ምናምን መስሎኛል። አይ ነፂ ያረፈም አረ በፍጹም አረ በቃ ኖ እንዴት ሊሆን ይችላል ምናምን ነገር። ከዛ መጨረሻ ላይ በቃ ከትክክለኛ ምንጭ ስንሰማ በቃ ነጻነት ወርቅነህማ እንደ ሀገር የሚወደድ ሰው ነው የነበረው። ነፍሱን በአጸደ ገነት ያኑረው። ጉድ እኮ ነው እናንተ የነጻነት ወርቅነህ ሚስት ምንድነው እናቴ አንድ ቀን ላወሹ ሰው እንኳን ስቅስቅ ተብሎ ይለቀሳል አይደለም ባልሽ። አሁን ብትጣሉ ብትለያዩ እንደፈለገ ነገር ቢሆን ጣፋጭ ጊዜ አሳልፋችኋል አብራችሁ። እኔ ልብስ አንተ ልብስ ተዋብላችሁ አሳልፋችኋል። ብዙ ነገር ታልፏል። መሬት እየገባ ያንድ ሰው ማብቂያው እየታየ ተሸፋፍኖ ዝም ይባላል። በእግዚአብሔር ስም እኔ ፈራጅ አታድርገኝ። እንደው እግዚአብሔርን በጣም ስለገረመኝ ነው መድኃኒዓለም። ከዚህ በላይ እየፈረሽ ዝም ይባላል እንዴ? ምንድነው ነው እንዴት ዋቻለ? እንዴት ልቧ ደነደነ በዚህ ልክ ማለት ነው? ወይኔ ስገርም ደግሞ ኮሜንት ላይ ገብታችሁ ተለያይታችሁ ምናምን እስኪ ንገሩኝ ፕሊስ። ብትለያይስ ብትልስ እንዴ ለምታወቅ ላላፊ ሰው ምን ይለቀሳል? ማታቀው ሰው ሳይቶ ታለቅሳለ አይደለም ለልጆቹ አባት። አይ ሀበሻ በቃ ስራ የለውም እኮ ሀበሻ ይሁን እንደምታዩት አስተያየት ይሰጣል። አሁን የታየሻት ውስጧን የታየሽው እዛ ጋር አንቺ መሸፈኗን እናየሽው ደግሞ እንደ ሰው ይለያያል እኮ። እሪ ብሎም ያለቅሳለ፣ ደንግጦ ዝም የሚላለ እና እዚህ ጋር እየመጣችሁ በቃ አስተያየት መስጠት በቃ በማያገባችሁ። ምን ቤት ነሽ አሁን? አንቺስ ምን ቤት ነሽ? ውረጃቺ። ጥምቀት ከዚህ በኋላ በጎንደር መከበር የለበትም። ጥምቀት ጎንደር ላይ ከዚህ በኋላ እንዲከበር የጎንደር ህዝብ መፍቀድ የለብን። አዎ ኮንሰርት ጥምቀትና ዳንኪራ ይለያያል። ጥምቀትና ፖለቲካ ይለያያል። ታቦትና እስክስታ ይለያያል። ታቦትና መዳራት ይለያያል። ትግሬውም ጳጳሱም ትግሬ ጳጳስ ስለሆነ ጳጳሱም ካድሬውም ትግሬ ስለሆነ አዶናይ ትግሬ ስለሆነ የፖለቲካ መሞከሪያ፣ የፖለቲካ መጫወቻ፣ የገንዘብ መሰብሰቢያ፣ የመደራጃ ነው ያደረጉት። በቃ የሆነ ነገር ከተፈጠረ ሞጣ መጥቶ ይሄ ትግራዋይ ስለሆነ ነው እንደዚህ የሆነው፣ ትግራዋይ ስለሆነ ነው እንደዚህ ያደረገው፣ በቃ እነዚህ ነው የሚለው። ግን ጎንደር ላይ የነበረውን የጥምቀት በዓል ጭራሽ የጥምቀት በዓል አይመስልም። ኮንሰርት ነው የሚመስለው። ከላይ ቲክቶከሮች አሉ፣ ከታች ህዝቡ አለ፣ ጭፈራ ነው። እንጃኔ ጥምቀት አልመሰለኝም ነበር መጀመሪያ ሳይው ኮንሰርት ነበር የመሰለኝ። የነፂን ባለቤት መናገር ፈልጌ ነው። ምንድነው አፍሽን ተጀምሮ እስኪጨርስ ያስያዘሽ?
ሲቀጥል ባል፣ የልጆች አባት፣ የአገር ድምቀት፣ የኢትዮጵያ ወርቃማ ልጅ ሲሞት አንቺ እንደተራሰው ወይም ደግሞ ጎረቤት ለቅሶ እንደተጠራሰው ማነው ጎረቤት ለቅሶ እንደሚደርስ ሰው አፍሽን አስይዞ የሚያስቀምጥ ነገር ምን ተገኘ? እኔ የምለው ግን ይሉኝታ የሚባል ነገር ኢትዮጵያ ውስጥ በቃ እንደ ቀልድ እየቀረ ነው ማለት ነው። የምናገረው ነገር ምንድነው? ሰውን ያስቀይማል አያስቀይምም ብሎ ማሰብ ምናምን ቀረ ማለት ነው። ከዚህ ከነጻነት ወርቅነህ ባለቤት ጋር በተገናኘ ይህንን ሳምንት መነጋገሪያ አድርገዋታል። በምን ምክንያት አፏን እንደሸፈነች ከሰማሁት መረጃ አንጻር መጨረሻ ላይ ነግራችኋለሁ። ነገር ግን አፍሽን ሸፍነሻል በሚል የወቀሳ ቪዲዮ እየሰራችሁ ያላችሁ አንድ ነገር ማወቅ አለባችሁ ብዬ ስላሰብኩ ነው። ነጻነት ወርቅነህን ምንም ያህል ብትወዱት እመኑኝ ከሷ በላይ ልትወዱት አትችሉ። በነጻነት ሞት ምንም ያህል ብታዝኑ እመኑኝ ከሷ በላይ እናንተ ልታዝኑ አትችሉ። ምክንያቱም ከነጻነት አንጻር በእናንተና በሷ መካከል እጅግ በጣም ሰፊ ልዩነት ስላለ እናንተ የነጻነት አድናቂ ስትሆኑ እሷ ግን የነጻነት ሚስቱ ነች፣ የልጆቹ እናት። እመኑኝ ከሁለት ወር በኋላ ነጻነትን እናንተ ትረሱታላችሁ። ለሷና ለልጆቿ ግን መቼም የሚረሳ አይደለም። ቢያንስ እኮ ነጻነት ከሞተ 2 ሳምንት አልሞላው። ለመፍረድም እንኳን ቢሆን እስቲ ትንሽ ብትቆዩ ምን አለበት? ለምን የሷ መሸፋፈን ጥያቄ ፈጠረባችሁ እያልኩ አይደለም። ነገር ግን ለጥያቄያችሁ ራሳችሁ መልስ ሰጣችሁ፣ ራሳችሁ ጀጅ አደረጋችሁ፣ ፈረዳችሁ። በመጨረሻም እንደሰማሁት መረጃ ከሆነ አፏን የሸፈነችበት ትልቁ ምክንያት ከጥርስ ህመም ጋር በተገናኘ ነው። ከጥርስ ጋር በተገናኘ ያው የታመማችሁ ሰዎች ታውቁታላችሁ። አፋችሁን ካልሸፈናችሁ ብዙ ጊዜ ንፋስ ከገባ በጣም ነው የሚያመው፣ በጣም ነው የሚጠዘጥዘውና በዛ ምክንያት ነው አፏን የሸፈነችው እያሉ ነውና እባካችሁ ቢያንስ ከመፍረድ በፊት እናጣራ። የምንናገረው ነገር ሰውን ያስከፋል አያስከፋም ብለን ከመናገራችን በፊት እናስብ ለማለት ነው። ቪዲዮውን አድርሱልኝ። አመሰግናለሁ። ሊሆንም ይችላል በቃ ጥርሷን አሟት ነው። ግን አበሻ በቃ ብዙ ማፍራት እየቻሉ በተለይ ለኢንዱስትሪው ለጥበቡ እኛ የምንጠቀመው ማዲንጎን የሚያህል ጀግና ዘፋኝ አገራችን ኖሯት ተተኪም ቢፈራ ተምራትን ነጻነትን የሚያህል ጀግና አርቲስት ኖሮ ብዙ ሰው ቢያፈራልን ነበር። ቆመን ከመናገር ከመመስከር ያድነን እግዚአብሔር። ለቤተሰቦቹ መጽናናት፣ ለልጆቹ መጽናናት፣ ለሱ ደግሞ መንግስተ ሰማያትን ያወርሰው። አመሰግናለሁ። እሺ እሱ ጋር እስቲ አርቲስቷ የምትለውን እንስማ። እኔ ምን አልኩ? ያልኩት እኮ ነው ይሄንን ነው። ኧረ እባካችሁ ንቁ ንቁ። እሷ አውቀው በእግሯ መቆም ጀምራለች። በሽታውን ብቻ አይደለም ያወቀችው፣ መድኃኒቱንም አግኝታለች። ያለ ምክንያት አይደለም። ንቁ እምለው በምክንያት ነው። እንስማት። ገባሽ? ትልቁ ስራ እየተሰራው በቃ ትዳር መበተን ላይ ነው። ትልቁ የእግዚአብሔር ኪንግደም ይመስለኛል። ትልቁ የእግዚአብሔር መገለጫ ይመስለኛልና አይቼዋለሁ። እኔ በተለይ ብዙ ተፈትኜበት ብዙ ከባድ ጊዜ አሳልፌ ስለመጣው ማንም ሰው የሚሄድበትን መንገድ አይ አንደርስታንድ። በጣም ይከብዳል። ግን ከእግዚአብሔር ሌላውንም ፓርት ገብታችሁ ስሙ። ትዳርን የዚች አርቲስት አይን ያምራል አይደል?
ማለት በተለምዶ በስጋዊ እይታ አይኗ ቆንጆ ነው። ለምንድን ነው አይኗን ያመማት? አይኗን እስከ መታወር ድረስ ሊያደርሳት የቻለ ነገር ምንድን ነው? በእድሜ ትልቅ ሆና ነው? ምናልባት ሞራ ሸፍኗት ይሁን እድሜዋ ሄዶ ንቁ። እውነቴን ነው የምላችሁ ብዙ አስተማሪ ነገሮች በውስጥ መስመር ተልከውልኛል። አንድ ሁለት ብዬ ነግራችኋለሁ። እምሰሙ ብቻ ስሙ። ያው እዛ ሲስተም ውስጥ ያላችሁ በጣም ትናደዳላችሁ፣ ትናገራላችሁ ምናምን ይገባኛል። እግዚአብሔር ልብ ይስጣችሁ። ሌሎቻችሁ ግን አመናችሁ ግን የነጽ የመሞት አምናችኋል፣ ተቀብላችኋል። ይገርሙ እሱ እኮ ነው ማለት እንዳለ ነው እያሰብን ያለ ነው እና ህይወት ይቀጥላል። በቃ ሁሉንም ነገር እያረገን ነው፣ ስቱዲዮ እየገባን ነው፣ እየሰራን ነው ምናምን። የሆነ ሰዓት ላይ ለካ ስለ ነጽ ሞቶ ነው እንትን የምንለውና ትንሽ ይሄ አይምሮ ፕሮሰስ አይደል ሁሉም ነገር እንደዛ አይነት ስሜት አለ። በተለይ ብሶቱን፣ በሽታውን፣ ያለበትን ጭንቀት ሰውን ስለሚወድ መግለጽ አይፈልግም። ብዙ ሰዎች እንዲህ አይነት ነገር በሽታው ሳይታወቅ በሽታው እንደዚህ ሆኖ ምናምን ይላሉ። ነፂ በተፈጥሮ ባህሪው ሰውን የማጨናነቅ እንትን የለውም። በቃ ሁሉን ነገር ወደ ራሱ ለራሱ ኢቭን ቤተሰብ ወንድሞች እንኳን ያውቁም ይሄን ያህል አይናገርም። ሁልጊዜ እንደሳቀልን ነው፣ ሁልጊዜ እንደተጫወተልን ነው። ታሞ እንደነበርማ በጣም ያስታውቅ ነበር እኮ። አብዛኛው ሰው እኮ ኮሜንት እየጻፈለት ነበር እኮ የቤተሰብ ጨዋታን ሲያጫውት ምናምን አይነክ ምን ሆኖ ነው ምናምን እያለ ብዙ አስተያየት እየሰጠው ነበር። ግን እሱ በቃ ያው ህመሙን ደብቆ ስራውን እየሰራ ነበር። ሰላም የት ነው አማቻለ? ቀጥል። ከየት ነው? ከዩኬ። የማን ነው እሱ ፕሮፋይል? የታምራት ደስታ። ቀጥል ወንድሜ ቀጥል። ሰላም እና ምንድነው የምትለኝ? በባለፈው መጥቼ ልጅህን አጋባኝ በስራ ጠይቄያለሁ። ሞጣ እኔ በጣም ፍቅር ይዞኛል እንዳልሞት በእናትህ ወረድ። ይሄ ግምት። ኧረ ተው በእናትህ ተው አንተ ተው በእናትህ የዛሽ ልጅ ወረድ ስክራ ብሎክ ተደርጋል። የእንጭቅ ልጅ ፍቅር ይዞኛል። የታባት አቃታለና ፍቅር ያዘ። ይሄ እኮ ቂጡን እኮ በቆረቆንዳ ሲጠርግ ያደገ ነው። ፈሳ የኔ ልጅ እንዳንተ በባህር ዛፍ ቅጠል ቂጧን ስጠርግ ያደገች መሰለኝ። አሜሪካን ሀገር እኮ ነው ያደገችው። ልጋጋ ዩኬ ነኝ ምናምን እንዳሳዋይ ተወጣ። ደግሞ የሞጣ ቀራኒው ልጅ ተመኘ ደግሞ ዶክተሯ ፈሳ እንደዚህ ይባላል። አንተ ምን ሆነ ነው? የሞጣ ልጅ እኮ ትንሽ ልጅ እኮ ናት። እንደዚህ አይደረግም። አንተ የእንጭቅ ልጅ ወረድ። ፋሚሊ የዛሬ ቪዲዮአችን ይሄን ይመስል ነበር። ይሄን ቻናል ሰብስክራይብ ካላደረጋችሁ ሁላችሁም ይሄን ቻናል ሰብስክራይብ አድርጉ። በቀጣይ ቪዲዮም እስከማገኛችሁ ሁላችሁም በያላችሁበት ሰላማችሁ ይብዛ። ላለው ይመቻችሁ።